አላህ Subhanahu Wa Ta'ala ጭንቀታችን አላህ ያስወግድልን። ጭንቀታችን አላህ ያስወግድልን። ከምንም በላይ የእስልምና ስጦታ ሰጥቶናል። በእስልምና ላይ የምንጸና አላህ አድርገን። በእስልምና ላይ የምንጸና አላህ አድርገን። ኢስላምን ይዘን የምንሄድ አላህ አድርገን። የመጨረሻ ቃላችን ከሊማችን ላኢላሃ ኢላላህ የሚሆን አላህ አድርግልን። ኻቲማችንን አላህ ያሳምርልን። ኻቲማችንን አላህ ያሳምርልን። አንድነታችንን አላህ ይጠብቅልን። አንድነታችንን አላህ ይጠብቅልን። ለሱ ብለን የምንዋደድ አላህ አድርገን። ለሱ ብለን የምንተሳሰብ አላህ አድርገን። ለሱ ብለን የምንዛየር አላህ አድርገን። ርዝቃችንን አላህ ያስፋልን። ርዝቃችንን አላህ ያስፋልን። ድህነትን ከኛ አላህ ያርቅልን። ጭንቀቱን ከኛ ያስወግድልን። መስጊዶቻችንን አላህ ይጠብቅልን። ለዲናችን የምንለፋ የምንታገል አላህ አድርገን። የዲን አንበሶች አላህ አድርገን። ወጣቶች በወጣትነታችሁ ኢስላምን የምትخدሙ አላህ አድርጋችሁ። አባቶች እድሜያችሁ ረዝሞ በመልካም ነገር ላይ የምትተባበሩ ዱዓ የምታደርጉ አላህ አድርጋችሁ። ወላጆቻችንን አላህ ይጠብቅልን። መጨረሻችንን አላህ ያሳምርልን። ርዝቃቸው ሰፍቶላቸው ከጭንቀት ተገላግለው ዱንያ አኺራቸው አምሮላቸው ነገ የውመል ቂያማ መዝገባቸው በቀኝ እጃቸው ከሚሰጣቸው ባሮች መካከል አላህ አድርገን። አላህ Subhanahu Wa Ta'ala ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለእህቶቻችን ጥሩ ባል፣ ለወንድሞቻችን ጥሩ ሚስት አላህ ይለግሳችሁ። ጥሩ